እንዲጸናው አድረናል። ካህናቱ በማህሌት ምእመናኑ በእልልታ በጭብጨባ እንዲሁም ደግሞ በንባብ ጸሎት በመዝሙርም እግዚአብሔርን አድበንና እንደየጸጋችን አቅርበናል። እግዚአብሔር ይህንን ካህኑን ዘካርያስን ጸሎት ዕጣን አርጎልሃል፣ ተሰምቶልሃል፣ አገልግሎትህን እግዚአብሔር ወዶልሃል ያለው ሊቀ መላእክት ቅዱስ ገብርኤል የእኛንም ሌሊቱን ያደረውን ከነገ በኋላ እስካሁን ድረስ ያቀረብነውን ቅዳሴያችንን መስዋዕታችንን ስጦታችሁን ሁሉ ይቀበልላችሁ፣ ተቀብሎላችኋል እግዚአብሔር ይበለን። እኛ የዘካርያስ አምላክ በመልአኩ አማካኝነት ድካማችንን፣ አገልግሎታችንን፣ ጸሎታችንን፣ አምልኮታችንን ሁሉ ያሳርግልን። እንግዲህ በእውነቱ ቅዱሳን መላእክት ምን ያህል የእግዚአብሔርን ሰዎች እንደሚጠብቁ እንደሚንከባከቡ በየጊዜው ትምህርት ይሰጣል፣ ተነግሮ አያልቅም። ሰዓት የለም እንጂ የቅዱሳን መላእክት ተራዳኢነት፣ የአገልግሎታቸው ስፋት፣ የታዳጊነታቸው ታሪክ በጣም ብዙ ነው። የተቻለንን ያህል በቀሲስ ካሳዬ ተምረናል። ትናንትናም እንዲሁ የነበራችሁ አስተምረናል፣ ተምረናል። ከተለያየ አብደ ምሕረትም ታገኙታላችሁ። ትምህርቱ በተለያየ ጸጋ አላቸው። አሁን የትምህርት ማዕድ ሰፊ ነው፣ ጠባብ አይደለም። ለመማር ከፈለጋችሁ ብዙ መንገድ ከብዙ ምንጭ ታገኛላችሁና ተማሩ። ነገር ግን እኔ ለመመኘት የፈለግኩት ለራሴም ለእናንተ የምመኝ